የወለጋ አማራ ተፈናቃዮች ስቃይ ደብረ ብርሃን በረሃብ ምክንያት ህዝባችን እያለቁ ነው። እባካችሁ ሁላችንም ትኩረት አድርገን ልናየው ትኩረት አድርገን ልንከታተለው የሚገባ ጉዳይ ነው። እባካችሁ ይህንን ቪዲዮ ትዕግስት አድርጋችሁ ብዙም አላረዝምባችሁም። ላይክ ሰብስክራይብ እያደረጋችሁ ተከታተሉኝ። ዛሬ ማታ አሌክስ ቤት የኦንላይን የገንዘብ የእርዳታ ስብስብ አለ ማለት ነው። እባካችሁ ሁላችንም የቻልነውን ነገር ማድረግ አለብን። አንድ ሎሚ ለአንድ ሰው ምንም አይደለችም። 50 ሎሚ ግን ለአንድ ሰው ሲበዛ ሸክም ነው ማለት ነው። እጃችን የያዘ ነገር ሁላችንም በልብሳችንም በገንዘባችንም በስንቃችንም የቻልነውን ነገር ሁሉም ማድረግ አለብን። እኔ የእውነቴን ነው የሚላችሁ፣ ያየሁትን ነገር ማመን ነው ያቃተኝ። ኢትዮጵያ ውስጥ እንደዚህ አይነት ነገር አለ ወይ ብዬ በቃ በጣም እንትን እስኪል ድረስ ነው። እኔ እየበላሁኝ እነሱ ሳይበሉ፣ እኔ እየለበስኩኝ እነሱ ሳይለብሱ ያደሩ በረሃብ እየተሰቃዩ የኖሩ ቤተሰቦቻችን ናቸው። ደብረ ብርሃን ላይ ያለ ግፍ በጣም የሚያሳዝን በጣም አሰቃቂ ሁኔታ ላይ ነው የሚገኙት እነኚህ እህትና ወንድሞቻችን እናቶቻችን። ወላይ ላዚም በጣም ልቤን ያቆሰለኝ አንጀቴን የበላኝ ነገር ቢኖር አንዲት እናታችን 4 ልጆችን መንታ ወልዳ የሚበሉት ነገር አጥታ እሷ ራሷ የምትበላው ልጆቹ ደግሞ የሚጠቡት ነገር አጥቶ 4ታቸውም በረሃብ ምክንያት ሞቱባት። ከዛ በኋላ እቺ ሴትዮ አሁን ምንም ነገር አትናገሩም፣ ራሷም ታማለች። በጣም በከባድ ሁኔታ ነው ያለችው። እባካችሁ 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 ሁላችንም እንድረስላቸው። ይህንን ነገር ሰምተን በሰላም በቀኔ እንጀ ሰላሜን አጥቻለሁኝ። ጤነኛ አይደለሁም። ይሄንን ነገር ካየው በኋላ ምግብ ሁላ መበላት እምቢ ብሎኛል፣ እንቅልፍ ሁላ እምቢ ብሎኛል ማለት ነው። ስለዚህ የቻልነውን ነገር ሁሉ እናድርግ። በእርግጥ ሁላችሁም እንደኔ እየተገረማችሁ አብዛኞቻችሁ ልትኖሩ ትችላላችሁ። በእናንተም ቢሆን በእኛም ቢሆን አይፈረድብንም። ግን በአሁን ሰዓት ደግሞ እኛ በዚህ በተሻሻለ ዘመን ላይ እነሱ እንደዚህ እየተንከራተቱ ለዛም በሀገራችን በኢትዮጵያ ይሄ የማይታመን ነገር ነው። ይሄ በጣም ሲበዛ የማይታመን ነገር ነው። ስለዚህ ሁላችንም የቻልነው ማድረግ አለብን። አደራ 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 አደራ። ይሄንን ቪዲዮ የሰማችሁ በሙሉ አደራ። ዛሬ ቀን የእርዳታ ጥሪ አለ። አሌክስ ቤት ነው። አሌክስ ቤት ቲክቶክ ላይ አሌክስ ብላችሁ ሰርች ስታደርጉ ይወጣላችኋል። እሱ እምቢ ካላችሁ ሳሪ፣ እሱ እምቢ ካላችሁ መስብ ሬጅስት ብላችሁ ጻፉ። ይህ ነገር አይደለም በእኛ ሀገር እንደዚህ አይነት ነገር ማየት ለጠላታችን እንኳን ማንመኘው ነገር ነው ያየ ነው። በጣም አንጀቴን በልቶኛል። በጣም በቃ እንትን ውስጤ ተናዷል፣ ውስጤ ቆስሏል ማለት ነው። ምክንያቱም በረሃብ በችግር ምክንያት ነው እንደዚህ የሆኑት። ማንነታችን ዘር ሃይማኖትን ሳንመርጥ ከነሱ ጎን እንሁን። ዛሬ እንደነገርኳችሁ የላይቭ እንትን አለ ቲክቶክ ላይ እባካችሁ ተገኙና የቻላችሁትን በሙሉ አድርጉ። እንደምታደርጉም አልጠራጠሩም ማለት ነው።